የዘንድሮውን ዲቪ 2027 መሙላት መቼ ይጀመራል? አዲሱ የዲቪ ማመልከቻ ክፍያ ምን ይመስላል? የሚሉትንና አጠቃላይ ዲቪን ለማሸነፍ ምን ማድረግ አለብን በሚሉ ነጥቦች ላይ የተወሰኑ መረጃዎችን እነግራችኋለሁ። ከናንተ የሚጠበቀው ሙሉ ቪዲዮ መመልከትና ላይክ ማድረግ ብቻ ነው። አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ይተባበሩን። ወደ ቪዲዮ። Welcome to our special report on the DV lottery for 2027. ዲቪ 2027 መሙላት መቼ ይጀመራል? በየዓመቱ የዲቪ ሎተሪ ለአንድ ወር ያህል ይከፈታል። እንደ ከዚህ በፊቱ በጥቅምት ወር የመጀመሪያ ሳምንት ይጀመራል፣ እናም በህዳር መጀመሪያ ላይ ይዘጋል። የዘንድሮውም 2027 ዲቪ ሎተሪ ከመጪው ኦክቶበር 16 ወይም በእኛ አቆጣጠር ጥቅምት 6 ጀምሮ ነው። የ2027 ዲቪ ውጤት ማየት የሚቻለው ሜይ 2026 ነው። ያስታውሱ፣ ዲቪ ስናመለክት ትክክለኛው ፔጅ ላይ መሆኑን ማረጋገጥ ይኖርብናል። በኦፊሻላዊው ድህረ ገጽ dvprogram.state.gov በሚለው ብቻ ነው። ለማመልከት ገንዘብ ወይም የግል ዝርዝሮችን የሚጠይቅ ማንኛውም ሌላ ድህረ ገጽ ኦፊሻላዊ አይደለም። አዲሱ የዲቪ ማመልከቻ ክፍያ ምን ይመስላል? ለዲቪ 2027 ምዝገባ አዲስ የክፍያ ሕግ ይኖራል እየተባለ ይገኛል። ይህ ለውጥ ሁሉንም አመልካቾች ይመለከታል። የ2027ን ዲቪ ለመሙላት ወይም የግሪን ካርድ ሎተሪ ለመሙላት ለመመዝገቢያ $1 የሚያስከፍል ሲሆን የዲቪ ሎተሪ የደረሰው ግለሰብ ለቪዛ አፕሊኬሽን $330 የሚከፍል ይሆናል። ይህ ተግባራዊ መሆን የሚጀምረው ከመጪው ኦክቶበር 16 ጀምሮ ነው። ዲቪ ሎተሪ ለመሙላት ክፍያ ሲጠየቅ ይህ ለመጀመሪያ ጊዜ ነው። ክፍያው የሚፈጸመው በኢፔመንት ነው። ዲቪ እንዲደርሰን ወይም ዲቪን ለማሸነፍ ምን ማድረግ አለብን? አሁን የስኬት ዕድሎቻችሁን እንዴት ከፍ ማድረግ እንደምትችሉ እንነጋገር። ያስታውሱ፣ የዲቪ ሎተሪ በዘፈቀደ ነው፣ ነገር ግን ዕድሉን ማሻሻል ይችላሉ። የማሸነፍ ዕድሉን ለመጨመር ጠቃሚ ምክሮች: 1. ቀደም ብሎ ያመልክቱ። እስከ መጨረሻዎቹ ጥቂት ቀናት ድረስ አይጠብቁ፣ ምክንያቱም ድረ ገጹ ብዙ ጊዜ ይጨናነቃል። 2. አንድ ጊዜ ብቻ ያመልክቱ። ተመሳሳይ ሰው ብዙ ጊዜ መሙላት ውድቅ እንዲሆኑ ምክንያት ይሆናል። 3. ትክክለኛውን ፎቶ ያዘጋጁ። የዩኤስ ስቴት ዲፓርትመንት የተወሰነ የፎቶ መስፈርቶች ያስፈልጋሉ። ፎቶ መስፈርቶቹን የማያሟላ ከሆነ ያስገባችሁት መረጃ ውድቅ ሊደረግ ይችላል። 4. መረጃዎቻችሁን በጥንቃቄ ያረጋግጡ። በስም፣ በተወለዱበት ቀን፣ በጋብቻ ሁኔታው ዕድሎን ሊያሳጧችሁ ይችላሉ። ስለዚህ እነዚህን መረጃ ያለምንም ስህተት ያስገቡ። 5. የማረጋገጫ ቁጥሯችሁን ያስቀምጡ። አመልክታ ካስገቡ በኋላ የማረጋገጫ ቁጥሩ ይደርሳችኋል። መመረጣችሁን የሚትፈትሹበት ብቸኛው መንገድ ይህ ነው። ስለዚህ ቁጥሩን እንዳይረሳና እንዳይጠፋ በስርዓቱ መቀመጥ ይኖርበታል። እና ያስታውሱ፣ የትኛውም ወኪል ወይም አማካር የእርሳቸውን ምርጫ ዋስትና ሊሰጥ አይችልም። የዘፈቀደ ሎተሪ ነው። ይህ ቪዲዮ አጋዥ ሆኖ ካገኙት ስለ ዲቪ ሂደት ተጨማሪ መረጃዎችን ለማግኘት ላይክ ማድረግ፣ ማጋራትና ሰብስክራይብ ማድረግ አይርሱ። በዲቪ 2027 አፕሊኬሽን መልካም ዕድል እና በሚከተለው ቪዲዮ ላይ እንዴት ማመልከት እንደምትችሉ እናያለን።